ምን አይነት ድብርታም ቀን ነው? አላ ዱካክ በዱካክ ሆንኩኝ እኮ። ሹፊ ዛጋ እንፍታታ እንዴት? ቻው በቀኝ አና ደሞሷ ፍቅረኛ ማለት አንተ ደሞ ስንት ፍቅረኛ ነው ያለ? ይቺ ሁለተኛዋ ፍቅረኛ ነች። አንተ ግን አይደብረም እንዴ ከዛች ጋር ሳትላይ ሌላ መደረበባት? ምን ላርግ ብለሽ ነው? በቃ ከዚህኛዋ ፍቅር ከያዘኝ በኋላ ያቺኛዋን ሳያጣጣ እየመሰለችኝ ተቸገሩ። አረ አንተ ልጅ ክፍክን ይለያል። አጣችልህ የኔ ፍቅር ምን ነው? ፍቅር ምን ነው? ፍቅር እንግዲህ ምን ነው? የኔ እህት ፍቅር የምትይው ጉድሽ እንደ ድሮ አይሽ ማለት አንቺ ሆነሽ አትታየውም። አልገባኝም። ደደብ አዲስ ሴት ካፈቀረ በኋላ ጦጣ ሆነሽ ነው የምትታየው። ምን ፍቅር? አው በቃ እኔ አስመስዬ መቀጠል አልቻልኩም። ጦጣ ነው የምትመስይኝ። ፍቅር እኔን ጦጣ? አይዞሽ ጦጢት። ጦጣ እኔ አዲስ ሴት ለምዶ እኔን ጦጣ። እስኪ ብር አበድሪ። አራራፊ አንቺ ሴትዮ የሚሰማሽም ጥሩ አይደለም። ምን ችግር አለው ካልሽ ብታበድሪ? ከኔ ከታናሽሽ ብር መጠየቅ አያሳፍርሽም? አያሳፍረኝም። ገንዘብ መስራት ትፈልጊያለሽ? አዎ። እንዴት? አከተኝ ልንዘርፍ ነው? ዳቦ ግዛለኝ። አሁን የሴት ዳኒ ስትከተል እንደነበር ልንገራት ወይስ ሁሉን ታውቃለህ? ያመሌ ጉድ ሰርቶኝ ነበር። ምን ጊዜም ቢዝነስ ማለት የሰውን ድክመት ማወቅ ነው። እሺ የሴቶች ጉዳይ ማፈሪያ ማብራራሰብ እንዴት ነሽ? አንቺ ይሄን ስልሽን ተይኝ ስልሽ አልሰማልሽኛ? ምን እየሰራሽ ነው? የኤክስ ሚስት እየጠበቅኩ። ምን ልታረጊያት? ጉዷን ልነግራት ነው ማለት። ቆይ መጣች። አይ እንዴት ነሽ? እና እግዚአብሔር ይመስገን። የሳሚ ሚስት ነሽ አይደል? አዎ። ምን ነበር? አይ ላመሰግንሽ ነበር። ማለት እንዴት አይነት ውለታ እንደዋልሽልኝ እኔና ፈጣሪ ብቻ ነን የምናውቀው። አልገባኝም። ባልሽ ኤክሴ ነበርና ከእንዴት ያለ ጉድ እንደገላገልሽኝ እኔ ልነግርሽ አልችልም። እንዴት ሰው ባለ ትዳር ሆኖ ሌላ ሴትን አፈቅርሻለሁ ይላል? እኔ ባሌ ሆኖ ሌላ ሴትን አፈቅርሻለሁ ሲል ማሰብ አልችልም። እንዲህ አይነቱን ጉደኛ በማግባትሽ ራሱ ከትልቅ ጉድ ነው የገላገልሽኝ። እና ምን እያልሽ ነው? እንደሰማችሁት ነው እንግዲህ ያ ጉደኛ ባልሽ ባይጨቀጭቀኝ ጥሩ ነው። ካልሆነ ደግሞ ፍቺው። እሺ እሷ ስፈታ እንጂ ለፋ አድርግሽ ልቤ ባፍራ አንቺ ቀዳዳ። ደግሞ አንቺ አይደለሽ እንዴ ቁም ስቅሉ የምታሳዩ? በሱ በኩል አልሆን ሲልሽ በሷ በኩል መጣሽ። አንቺ ጓደኝነትሽ ለኔ ነው። ስለምን ጓደኝነት ነው የምታወሩ? የሴቶች ማፈሪያ ማህበረሰብ እና ብሎ አምሽቶ ገባ ነው የምትይው? አይገርምሽም? እና ግን ልብሱን በደንብ አሸተሽ? ምንም የሴት ሽቶ የለው? በደንብ ነው ያሸተትኩ፣ ግን አንድም ጠረን ላገኝበት አልቻልኩም። እና ታዲያ እንደው ቆይ ልብሱን ገልበጥበጥ አድርገሽ አላየሽ? ምንም የሴት ጸጉር የለበትም? በደንብ አይቼዋለሁ። አንድ እንደዚህ እንኳን ጸጉር አላገኘሁበትም። ወይኔ ከመላጣ ሴት ጋር ነበር ማለት ነው። እንዴት አልጠረጠርኩም? ጓደኛዬ ጉድ ሰርቶሻል። ገለዋለሁ። ንፍሮ ልንበላ ነው። ምስርም እንበላለን። ሰማይ እሺ አንቺ ስራ ፈት የት ነው የምትመጪው? የሆነ መጽሐፍ ልገዛ ሂጄ ነው። ምን አይነት መጽሐፍ? 50% ችግራችን የሚፈታ መጽሐፍ። እና ሁለት አትገዢም ነበር? ደግሞ አንቺ ምን ስለሆነሽ ነው ለአንቺ የምገዛው? እባክሽ እኔ መች ማነበውን ነው። እና ለማን ነው? ለራስሽ ነው። 50% ችግርሽ የሚፈታ ከሆነ ሁለት ብትገዢ ደግሞ 100% ችግርሽን ይፈታል ማለት ነው። አይሻልሽም አንዱን ሁለቴ ባነበው? እንደሱም ይቻላል ለካ። ኧረ አንቺ ድድብና ጣሪያ ግን ሊደርስ ነው ማለት ሰሜንዛ ቂልሳ ማልቀስማ ይሻላል። ማልቀስ ይሻላል እንዴ? እህት አለም ምን ፈልገሽ ነው? ከላይ ፈጣሪ ቆጥርልሻል። አንድ 20 ብር ስጪኝ። ጫማዬን ጥረጊያ። ምን ታፈጫለሽ? መቼም ሳሳሪ ልባይ አላሰብሽም ማለት ያንን ድንጋይ ከፊት ለፊት ያንሺው። ኦ ማይ ጋድ እስክሪብቶ የወደቀብኝ። እንዴት ነሽ?
አንተን ካየው በኋላ ደህና ነኝ። አቤት ጸጉር የፈረስ ጭራ ባይኖር ኖሮ በመላጣሽ መውጣት ከብድሽ ነበር። ወይ ጉድ እኮ ነው። እስፖንጅ ቂጥሽ ተወላግዷል። አስተካክልሽ ራፊ በሉ በቃ እኔ ልሂድ። ቆይ አንዴ። እኔ የሚያሳስበኝ 7 ባሎችሽ ቤት ምን እንደሚሉ ነው። ምን ማድረግ ይቻላል? ብድር በምድር ይሉሻል። ይሄ ነው የእውነት ማልቀስማ አይሻልም? ሚጣ እኔ ነው። አዎ አንቺን ነው። ነይ። ሲጀመር ስሜ ሚጣ አይደለም። እሺ ሰማይ ወይ ኤፍራታ ነው። ሲቀጥል ያገኘሽው ሰው ነይ አይባልም። እሺ ሚጣዬ ይቅርታ። ወንድምሽን ጥሪልኝ። ማን ልበላው? ሚስትክ በይው። የትኛዋ ቢለኝስ? ቤቲ ነሽ? ማናት ቤቲ? ኦ ቤቲ ካልሆንሽማ ሳሪ ነሽ። ኧረ አይደለሁም። ማንጠግቦሽ? አየየየ አንቺ እንኳን የማንጠግቦሽ ፊት የለሽም። ማናቸው? እኔ ሜሪ ነኝ። ኦ ሜሪ፣ ሁሌም ያህረልኝ ፈሳማ ሜሪ ነሽ። መቼም ባገኘሽ ቁጥር ትላንዛራት ሹፈስ መጥቶ ሲነግረኝ ከመገረም የተነሳ አድናቂሽ ሆኛለሁ። ኧረ እኔ አልፈሳም። አንቺ ደግሞ አትሸማቀቂ። ማይፈሳ የለ። ያንቺ እኮ ትንሽ የሚለየው ማቋረጫ የሌለው መሆኑን እንደበላሹ ምግብ ድምፁ መለያየቱ ነው። ራይ ነገር ተሳስተሻል። እኔ አይደለሁም የእውነት ካወቅሽበት እኮ ይህም ታለንት ነው። ኧረ እኔ እንዲህ አይነት ታለንት የለኝም። ይልቁን ወንድሜን ከምታሳድጂ ታለንትሽ የምታሳድጂ ያዋጣሻል። እንደው ምን ጉድ ነሽ የኔ ፍቅር። ዛሬ ደግሞ እንዴት ነው ያማረብሽ እባክሽ። ዛሬ ብቻ እህትሽ ራሱ በጣም ነው የምታምረው። እኔስ አንቺንም የሚያክልሽ የለም። ተው እባክህ። በእውነት እህትሽ በጣም ቆንጅዬ ነች። በዛ ላይ ደግሞ ዘናጭ አይደል? ቆይ ግን እንዴት ነው ሁሌ እንደዚህ መሽቀርቀር የሚሆንልሽ? እኔ ምንሽ ይሄ ቤዛ አይደል እንዴ? አይ ተመሳስሎብሻል እንዴ ይሄ ቀሚስ ቢጆ ቅድም ካስጣችበት አጣው እያልች ነበር። ሰማይ አቺ ጭራሽ ቻይና ሂማኒ ነው አጥርቀሽ የመጣሽው። እንደው ምን ይሻልሻል? የሰው ወርቅ አያደምቅም ብዬ ስንቴ ነው ነገርኩሽ እንዴ? ቆይ አንቺ ሁሉም ነገር የራስሽ ካልሆነ አንቺ ራሱ የራስሽ እንደሆንሽ በምን አውቃለሁ? እሱን እንኳን አትስካ። እሷ የራሷ ናት። ችግሩ ያንተ አለመሆኗ ነው። ሜሪ ዛሬ ጠራሁሽ። እወድሻለሁ ግን አፍራሽ ቃል ነው። እኔም እወድሃለሁ እኮ ግን አፍራሽ ቃል ነው። ግን ለሪሌሽንሺፕ ዝግጁ አይደለም። አትሳሳሽ። ወደዛ ገደል መግባት ትችላለህ። አሁን ጦሮጦስ መግባት ትችላለህ። ሲጀመር መልከስከሱን ፈልገው እንጂ ከወደድከኝ አብረኝ ማትሆንበት ምንም ምክንያት የለም። ራሴ ላይ መስራት ስለምፈልግ አንተ ራስ ላይ ሰርተህ ነገ ሰው ልትሆን ነው እኮ። እርሜን ከስታንዳርዴ ወርጄ እድል ልስጥ ብል አንተ ግን እየፈጩ ጥሬ። አንተ ማስረጃት ማለት ድንጋይ ላይ ውሃን እንደማፍሰስ ማለት ነው። እሺ እኔ እኮ አሁን ላይ ሪሌሽንሺፕ ስለማላስብ ነው። ድሮንም አያማራ አይጥማትም። ዝማቲውን ጊዜን ከማቃጠል ብዬ እንጂ ቱ ዘ ፖይንት ነገሬን ያደረኩት እንዳንተ የህፃን ጨዋታ መጫወት አቅቶኝ እንዳይመስልህ። እሺ ካንቱ በቃ በቃ ታዲያ እስከመቼ ነፍሴ ተጨንቃ አሮጌ ጫማ ብረታ ብረት ያለው እኔ የምልህ ብር ቸግሮኝ ነው። ላፕቶፕ ትወስዳለህ? እስኪ አምጪውና ልሹፈው። እሺ ጠብቀኝ። ስንት ወስደዋለህ? ሌላ ሰው ቢሆን 150 ነው ወስዶ፣ አንቺ ኮንሽ ግን በቃ 2 ፍሬ ሌላ ጊዜ ከስተመር ትሆኛለሽ። 2 ፍሬ ስትል 200 ማለት ነው እንዴ? አንተ አይደብርም እንዴ? ቢያንስ ትንሽ ጨመር ነው አድርግበት እንጂ። እሺ በቃ 100 ጨምርልሻለሁ። እሺ አጀሪት በይቻው በቃ ያላደረሽ ብለሽ የቤት ዕቃ መቸብቸብ ጀመርሽ አይደለም እኮ ለማሚ ከምናገርና ከምታካፊኝ ምረጭ። አቺ ያንን የመሰለ ፒሲ እንዴት ነው በ300 ብር የሚሸጪው? ምን አፈብረ በላሽ? ማሚ እኮ አታፍርም። ያንቺም ከልጆቿ ማከል ትቆጥርሽ ነው። በእናትሽ እንዳትናገሪ ቢሰማኝ በእናትሽ። ኪሳራ ቢያንስ በደህና ገንዘብ አሸጪው። አሁን ለማሚ ከምናገርና ለቁራሊዮ ከሚሸጥሽ ምረጪ። ቁራሊዮ ወይዬ ማማዬ የቀረ ቃል እንዴ? ሰዓት ውስጥ 4 ፍሬ ያዋጣሻል። ውሰዳት። እንኳን ይበሳባታል። መልስ አለ። እሷም መውሰድ ራሱ አንድ ውለታ ነው። ይመች እንዴ ቆይ ግማሚ ትንሽ ብትነኝስ? ቤሲ ሰርቃ ጠፋችላታል። በሻው ምን ብላት ነው እሺ የምትለኝ? ባካታላት እንደ ወንድ ቆፍጠን በል። ቆፍጠን ማለቱማ መች ከበደኝ። እሷን ሳይ ግን ወንድነቴ ከዳኛል። አፈር ብላ መጣች። ኪዳራት ልሂድ
አዎ ልሂድ። እርግጠኛ ነሽ? ሂድ በአንተ ነፈስ። ደህና ነሽ? ሄይ ቤቢ ምንድን ነው እሺ? ምን ያሞላፍጥሻል? ሶሪ ካም አጌን። አይ እሱ ፈልጎሽ ነበር። አንቺ ሁበይ አንቺ አይ እንዴት ነሽ? I'm good. Do I know you? ቃሎችን አትፍራቸው፣ ርግጥ አድርገሽ አውሪያቸው። Are you guys fine? አውራ እንጂ አውራ። ላንቺ ያለኝ ቦታ በጣም ሰፊ ነው። OMG ለኔ ቦታ አለ? አዎ በጣም ትልቅ ቦታ። ወይኔ አንተ አትቀድድ፣ ለኔ መሬት አለክ? ስንት ካሬ ቦታ ነው ለኔ ያለ? ለነገሩ ምንም ቢሆን ችግር የለውም። አረ ተረጋጊ። ላንቺ ያለው ቦታ መሬት መስሎሽ ነው? እና ደፋር መሬት ቢኖረንማ እዚህ አንድ ሰፈር ድንጋይ ምን እናሞቃለን? መሬት ቢኖረኝ ተወደኝ ነበር ማለት ነው? አይገርምም? እቺ የመሬት ዲጋ መሬት ቢኖርህማ ወደድኩ ብላ ልበላ። ምን አለ መሬት በኖረኝ? እናንተ ደግሞ ጮሌ ያለ ቆንጆዬ እንዴት ነሽ? I'm good. እንዴት ነህ? በጣም ነው የምታምሩ። Thank you. እና የውበት ባለቤት አለው ማለት ማለቴማ ፍቅረኛ አለሽ ወይ እያልኩሽ። ቀላል አላት ያው ሁለት ነዋ። እና እንዲህ የምትንበላጠጪው ሶስተኛ ሊደርቢ ነው ወይስ ስኮርት ልትይዢ ነው? ምን አባገባ ብንበላጠጥ ሲጀመር ሁለት ምን ያደርግልሻል? አንድ ምሸውደው አንድ ምሸውዳት። ዛሬ ማት ልናገኛት ነው የምንሄደው? አዎና ፍቅሬን ልናገኛት ነው የምንሄደው። አንተስ ፍቅር ስለሆነሽ ነው የምትሄደው? እኔ ምን አገባኝ? ባክሽ ቤት ጥዬሽ ከመጣው ማሚ ጓ ትላለች ብዬ ነው ይዤሽ ወጣሁት። አባ ዳቦ ግዛኝ። አቦዬስ ከዚህ እኔ ጋር ያስቀመጥሽው የዳቦ ገንዘብ ያለ መሰለሽ እንዴ? አንተ አይደብርም እንዴ? ከሌለህ የለኝም እግዚአብሔር ይስጥልኝ አትልም? ዝም በይ እባክሽ አታሽቃብጪ። አንቺ ደግሞ ነው እኔ ፍቅር የሱ ፍቅር አውዬ ተሰጣመ አይደል? ወክና አርጌ ነው ፍቅር እናቴ ዳቦ ስጭ። እውይ እናቴ ርቦሽ ነው? እኔን ይራበኝ። እኔ እናት ነኝ። እኔን ይራበኝ። በቃ እሺ አይዞሽ እሺ። ይሄኔ ጌታ ልብ ግን ደስ ሲል። አታ ምን አይነት አስመሳይ ነህ? ማለት ሰማይዬ ቅድም ከፍ ብላ ያባረርካት ረሀብተኛ ነው። አሁን ቺክ ስታይ እንደዚህ የምትሆነው ያባረርከው እና ቅድም የዳቦ ስጠይቁ ከመሬት ደዋለቃት። ምን? አሁን አንቺ ሳይ ነው ዘኝ መሰለው። በጣም ታሳፍራለህ። ቀላል አቡ Por salachi, ay, por salachi, ay, ay.